ሲንጆሮቹ አይረግፉም። ሲታጠቡ ይረግፋሉ፣ ይወልቃሉ ብሎ መስጋት የለም። ምክንያቱም ከስር በሲንጀር ነው የተጠለፉ። አሁን ይሄን አንድ ደንበኛችን እንደዚህ ሬድሜድ አስመስላችሁ ስሩልናለች። ሬድሜድ አስመስለን ሰርተን እንዴት ሲሰራ ራሱ እንዴት እንደሚያምር የቤታችን ንጉስ ብየዋለሁ። የቤታችን አምባሳደር የሆነው ልብስ ነው ይሄ። በከለር ነው 5 አይነት ከለር ነው ያለው። አይለቅም፣ አይረግፍም፣ ሼን ያደርጋል። ቡኒ ለሚወድ ከነጭ ጋር ተዋህዶ እጅግ በጣም የሚያምር ገጽታ ሰጥቶታል። እንዴት እንደሚያምር ተመልከቱት። ይሄን የምታዩትን ቀሚስ እኔ አድርጌዋለሁ። ሲሰራ ውበቱ እንዴት እንደሚያምር ተመልከቱት። ሰላም ሰላም፣ እንዴት አላችሁ ውድ የቻናላችን ቤተሰቦች? እንደተለመደው እንግዲህ ጁራ ጥበብና ሽፎን ዛሬም በአዲስ መልኩ ከተፍ ብለናል። ሰዓታችንን ጠብቀን በየሳምንቱ አዳዲስ ሽፎኖችን አዳዲስ ጥበቦችን በማቅረብ እንታወቃለን። ዛሬም እንደተለመደው በጣም በሚያማምሩ ቆንጆ ቆንጆ በሆኑ ሽፎኖች መጠናል። እስከ ዝግጅታችን መጨረሻ ድረስ አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ። ወደ ሽፎኖች እንሄዳለን። ወደ መጀመሪያ ወደ ሆነው ሽፎናችን እንሄዳለን። እንደምታዩት በጣም በምታምር ቆንጆ በሆነች ሽፎን ነው ዝግጅታችን የምንጀምረው። በማይሰለች በጣም በሚያምር ቆንጆ በሆነው የቱርክ ሽፎናችን ነው የመጀመሪያ ቀረጻችን። እንዴት እንደምታምር ተመልከቷት። ላይት አረንጓዴ፣ ላይት ሌመን ከለር አላት፣ ጥቁር አለው። ፈርጦቹ በጣም ነው የሚያማምሩ። እንደምታዩት ፈርጡ ከላይ በሲንጀር የተጠለፈ ፈርጥ ነው። ከላይ ጥቁርና በወርቃማ ናቸው ፈርጦቹ። ሞር ድምቅ አድርጎ ጉልት አድርጎ አውጦታል ልብሱን። እንዴት እንደሚያምር ለፈለገ ፕሮግራም፣ ለምትፈልጉት አይነት ፕሮግራም የሚሆን ልብስ ነው። እንዴት እንደሚያምር 4 አይነት ከለር አለው። ይህንን በሚያምር ስፌት እንሰፋላችኋለን። በእናንተ ምርጫ፣ ከእናንተ ቶሎ ቶሎ ሳይወጡ ኦርደር አድርጉ። እንግዲህ ወደሚቀጥለው ሽፎናችን እንሄዳለን። እንደምታዩት በኑድ ከለር ያበደ ላይት ብሉ ከላይ ጣል ጣል ያለበት፣ ፈርጦቹ ከላይ እንደነገርኳችሁ በሲንጀር የተጠለፉ ናቸው። ሲንጀሮቹ አይረግፉም። ሲታጠቡ ይረግፋሉ፣ ይወልቃሉ ብሎ መስጋት የለም። ምክንያቱም ከስር በሲንጀር ነው የተጠለፉ። እንዴት እንደሚያምሩ ተመልከቱ። ሲንጀሩ ጥቅጥቅ ያለ ይሄ ፈርጡ እንዳይሾልክ፣ እንደገና እዚህም ደግሞ በሰማያዊ ሲንጀር ተጠልፏል። ልብሱ ላይ በሲንጀር ተጠልፏል። እንዴት እንደሚያምር ተመልከቱ። ለየት ያለ ጥርት ያለ ጽድት ያለች ሽፎን ናት። ተመልከቷት። ለፈለጋችሁ ፕሮግራም የምትሆን ዝንጥ ድምቅ የምታረግ ሽፎን ናት። ይሄም 4 አይነት ከለር አለው። ፒንክ አለው፣ ላይት ፒንክ አለው፣ ላይት አረንጓዴ አለው። የሚያማምሩ የማይሰለቹ የትም ያልታዩ ብትለብሷቸው ብቸኛ የምትሆኑባቸው ሽፎኖች ናቸው። እናንተ ቶሎ ቶሎ ኦርደር አድርጋችሁ ዝንጥ ድምቅ በሉ። ይሄ ጥንቅቅ ብሎ ተሰርቶ ከነነጠላው 13 ሺህ ብር ነው። እንዴት እንደምታምር ይሏት። የዚህ ከለር ወደ ሁለተኛው ከለራችን እንሄዳለን። እንግዲህ ሁሉንም ማሳየት ባይቻል እኛ ለዛሬ ያዘጋጀናቸውን ከለሮች ነው ማሳያችሁ። እንደምታዩት እነኚህ ልብሶች መግለጽ በጣም ከባድ ነው። እንዴት ከሰውነት ላይ ፍስስ እንደሚሉ ልብሱ ራሱ ይናገራል። ተመልከቱት እንዴት እንደሚያምር። አርባቸው ጠበብ ያሉ ናቸው። ሜትር ከ20 ናቸው። እነዚህም በ6 ሜትርም በ5 ሜትርም እንደየፍላጎታችሁ ማሰራት ትችላላችሁ። እኛ ጽድት ጥንቅቅ አድርገን ሬድሜድ አስመስለን እንሰጣችኋለን። 4 አይነት ከለሮች አሉት። 2 አይነት ከለር ነው አሁን ያሳየኋችሁ። እናንተ ከእናንተ ኦርደር አድርጉ። ወደሚቀጥለው ሽፎን ስንሄድ ደግሞ ተመልከቱት እንዴት እንደሚያምር። እኛ ቤት የምታዩት ሽፎኖች፣ እኛ ቤት የምታዩቸው ሽፎኖች በከለራቸው በጥራታቸው ለየት ያሉ ናቸው። እኛ ሳንናገር ልብሱ ይናገራል። የወሰዳችሁ ሰዎች አመስግናችሁናል። እንዴት እንደሚያምር ተመልከቱት። ይሄም 2 አይነት ከለር አለው፣ 3 አይነት ከለር አለው። በቢጫ አለው፣ አረንጓዴ አለው፣ ፒንክ አለው፣ ደመቅ ያለ ፒንክ አለው። እንዴት እንደሚያምር ቅጠል ነው ከስር ያለው። ትኩር ብለን ስናየው ነው በደንብ የልብሱ ዲዛይን የሚገባል። ከላይ እነዚህ ሙሉ በሙሉ ፈርጥ ነው። ፈርጦቹም እንዳልኳችሁ በሲንጀር ነው ያሉ። ሲታጠብ አይለቅም፣ ሲታጠብ አይረግፍም። በቃ ልብሱ እስኪያልቅ ድረስ አብሮ የሚቆይ ፈርጥ ነው። የሚከብድ የሚጋነን አይደለም። እንዴት እንደሚያምር ተመልከቱት። ዝም ብሎ ወጣ ለማለት ለሚፈልግ ሰው፣ አረንጓዴ ከለር ምርጫው የሆነ ሰው ይሄን ሽፎን ምርጫችሁ አድርጉ እንላለን። ወደ ቀጣዩ ስንሄድ ደግሞ ይሄ በቢጫ ያበደ እንዴት እንደምታምር ተመልከቷት። ቢጫ ከለር ነው። በጣም ዝንጥ ያለ በቃ ድምቅ ፈከት የሚያደርግ በተለያየ ከለር የሚሰራ። አሁን ይሄን አንድ ደንበኛችን እንደዚህ ሬድሜድ አስመስላችሁ ስሩልናለች። ሬድሜድ አስመስለን ሰርተን እንዴት ሲሰራ ራሱ እንዴት እንደሚያምር በጣም ነው የሚያምር። ቆንጆ አድርገን ነው የምንሰራ። አሪፍ አድርገን ተጨንቀን ተጠበን ነው የምንሰራ። እናንተ ከስር ኦርደር አድርጉ። እንዴት እንደሚያምር የሚያማምር ነጠላዎች አሉ። በምትፈልጉት አይነት ነጠላ ሰርተን እናቀርብላችኋለን። ወደ ቀጣዩ ስንሄድ ደግሞ እንግዲህ በፐርፕል የፐርፕል አድናቂ እንግዲህ ላይት ፐርፕል
እኔ እንግዲህ ስለዚህ ልብስ ማውራት በጣም በቃ የኔ አንደኛ ምርጫ ነው። ከለር እንዴት እንደሚያምር ተመልከቱት። ውበቱ እንዴት እንደሚያምር ሲሰራ ደግሞ እንዴት ዝንጥ እንደሚያደርግ እንደምትፈልጉት አድርገን ይሄም ተሰርቷል። ካሁን በፊት ብዙ ተሰርቶ ወጧል። አሁን በድጋሚ የገባች ቀሚስ ናት። አሁንም ሳያልቅ እናንተ ኦርደር አድርጉ። እንዴት እንደምታምር ተመልክቷት። ይሄ በጣም ቆንጆ ሆኖ ጽድት ብሎ እናንተ በምትፈልጉት አይነት ስታይል ሰርተን እናስረክባችኋለን። ከምትፈልጉበት ቦታ እናንተ ማዘዝ ብቻ ነው የሚጠበቅባችሁ። እኛ ደግሞ ቆንጆ አድርገን ጥርት ጽድት አድርገን ሰርተን ለእናንተ ማስረከብ ነው። እናንተ ኦርደር አድርጉ። ይሄ ቆንጆ ሆኖ ተሰርቶ 10 ሺህ ብር ነው። የቤቱ አምባሳደር ወደ ሆነው ልብሳችን ሽፎናችን ነው የምወስዳችሁ። ይሄ ልብስ እንግዲህ ብዙ ጊዜ ተናግሬያለሁ። በጣም ነው የሚያምር። በጣም ጽድት ያለ ደንበኞቻችንም በጣም ወዳችሁት በፍጥነት እየወሰዳችሁት ያለ ሽፎን ነው። ሽፎን ሁሉ አይመስልም። እንደምታዩት እንዴት እንደሚያምር ተመልከቱት። ጽድት ያለ ዝም ያለ በቃ የማይረብሽ ለሁሉም አይነት የሰውነት ከለር የሚሆን ስለዚህ እናንተ ምረጡ። በጣም የሚያምር ሽፎን ነው። ይሄ ቆንጆ ሆኖ ጥንቅቅ ብሎ ተሰርቶ 13 ሺህ ብር ነው። ከእናንተ የሚጠበቀው ቶሎ ቶሎ ሳይወጡ ብቸኛ ለባሽ እንድትሆኑ ማዘዝ ብቻ ነው። እንግዲህ እንደነገርኳችሁ የቤታችን ንጉስ ብየዋለሁ። የቤታችን አምባሳደር የሆነው ልብስ ነው። ይሄ በከለር ነው። 5 አይነት ከለር ነው ያለው። እንግዲህ እንዴት እንደሚያምር ይሄም ተመልከቱት። በቃ ወጣ ያለ ለየት ያለ የትም ያልተለመደ ሰው ጥሪ ላይም የትም ትገናኛላችሁ። ይሄ ልብስ ተለብሶ አይታችሁት አታውቁም። እናንተ ለብሳችሁ ብቸኛ ሆኑ። እንዴት እንደሚያምር ተመልከቱ። ስለዚህ ልብስ መግለጽ ራሱ ልብሱ ስለሚናገር መግለጽ ራሱ ይከብዳል። ሲንጀሮቹ ከላይ የተጠለፉ ናቸው። አይረግፉም፣ አይሾልኩም፣ ምንም አይሆኑም። በጣም ነው የሚያምር። ሲለበስ ዝንጥ ፍክት ነው የሚያደርግ። ለየት ያለ ከለር ነው። ካሁን በፊት የተለመዱ አይነት ሽፎኖች አይደሉም። ለየት ያለ ነው። እንዴት እንደሚያምር ተመልከቱት። ይሄም ቆንጆ ሆኖ ጥንቅቅ ብሎ ተሰርቶ 13 ሺህ ብር ነው። ደንበኞቻችን ከስር እናንተ ሳይወጣ ቶሎ ቶሎ ላጥ አድርጋችሁ የእናንተ የግላችሁ አድርጉ። እንግዲህ ስደውሉልን አልቋል ስለምንል እንግዲህ እናንተ ግን ቶሎ ቶሎ ከስር እያዘዛችሁ እንትን በሉ። ይሄም እንደምታዩት 4ኛው ከለራችን ነው። ስለነዚህ ልብስ ማብራራት በጣም ነው እንግዲህ ልብሱ ራሱ ስለሚናገር ተመልከቱት እንዴት እንደሚያምር። ፈርጦቹ እንዴት እንደሚያምሩ ከለር አገባባቸው የራሳቸው የሆነ ከለራቸው በጣም አይን ውስጥ ግብት የሚል ደስ የሚል ያልተለመዱ ከለሮች ናቸው። እናንተ እያዘዛችሁ የግላችሁ አድርጓቸው። ወደ ቀጣዩ ስንሄድ እንግዲህ ይሄን የምታዩትን ቀሚስ እኔ አድርጌዋለሁ። ሲሰራ ውበቱ እንዴት እንደሚያምር ተመልከቱት። እኛ ደግሞ ተጠቅበን ተጨንቀን እንዴት አሪፍ አድርገን ቆንጆ አድርገን እንደሰራ ነው ተመልከቱ። እንዴት ዘመናዊ አድርገን ሽፎን እንዳይመስል እንዴት ተጨንቀን ተጠበን እንደሰራ ነው ተመልከቱት። እንዴት እንደሚያምር በጣም ነው የሚያምር። ይሄ ሽፎን ጥንቅቅ ብሎ ተሰርቶ 13 ሺህ ብር ነው። እናንተ ቶሎ ከስር እዘዙ። ወደ ቀጣዩ ስንሄድ ደግሞ እቺ ቀሚስ እንዴት እንደምታምር። ይሄም የቱርክ ቀሚስ ነው። እንዴት እንደሚያምር ሲሰራ እጅግ በጣም ውብ የሆነ ደስ የሚል ቀለል ያለ ለሰውነት የማይከብድ በጣም የምታምር ፍላወሮቿ እንዴት እንደሚያማምሩ እቺ ልብስ ተመልከቷት። 2 አይነት ከለር አለው። አንደኛው ይሄ ነው። አንደኛው ደግሞ ላይት ከዚህ ትንሽ ጠቆር የሚል ከለር አለው። በጣም ነው የሚያምር። ሲለበስ ጽድት ዝንጥ የምታረቅ ቀሚስ ናት። እንዴት እንደምታምር ስስነቷ፣ ቅለቷ ልነግራችሁ አልችልም። እንደዚህ ስትነኩት ነው የልብሱን እንትን እንደዚህ ሲነካ ነው የሚታወቅና በጣም ነው የምታምር። ይሄ ጥንቅቅ ብሎ ተሰርቶ አልቆለት ከነነጠላው 11 ሺህ ብር ነው። እናንተ ከስር ማዘዝ ብቻ ነው የሚጠበቅባችሁ። ትንንሽ ናቸው የቀሩ። እናንተ የግላችሁ አድርጓቸው። ወደ ቀጣዩ ስንሄድ እንግዲህ እነዚህም ደግሞ እኛ ቤት ያሉ ሽፎኖች ሽፎን አይመስሉም እያልን የምንናገር በምክንያት ነው። ምክንያቱም እነኚህን ሽፎኖች አይቶ ሽፎን ማለት በጣም ከባድ ነው። በቢጫ ነበረው፣ ቢጫው ወጦ አለቀ። አሁን ይሄኛው ከለር በ3 አይነት ከለር ይቀራል። እነኚህ እንዴት እንደሚያምሩ ተመልከቷቸው። በጣም ነው የሚያምር። ላይት ፒንክ በደማቅ ቡኒ ነው ሲሰሩ። በጣም እጅግ በጣም ውበት አላቸው። ቅልል ነው የሚል ሰውነት ላይ አይከብድም። እናንተ በምትፈልጉት ስታይል በምትፈልጉት ዲዛይን እንሰራላችኋለን። ከእናንተ የሚጠበቅባችሁ ግን ማዘዝ ነው። እንዴት እንደሚያምር ይሄም ከሚያምር ነጠላ ጋር ጽድት ፍክት አድርገን 13 ሺህ ብር ነው። እናንተ የሚጠበቅባችሁ ከስር ሳይወጡ ሳያልቁ አልቋል ከማለታችን በፊት እናንተ ቀድማችሁ የግላችሁ አድርጉ። ወደ ቀጣዩ ልብሳችን ስንሄድ እንግዲህ እኛ ቤት በብዛት በቱርክና በኮሪያ ምርት ነው የምንታወቀው። ይሄም የኮሪያ ምርት የሆነው
ወርዱ ሜትር ከ50 የሆነው በስፋቱ ድርድር የሌለው በልብስ ጥራቱም ምንም የማይነገርለት ልብስ ነው። በጣም የሚያምር በጣም በቃ ምንም ልላችሁ አልችልም። ሼን ያደርጋል። ሼኑ ከልብሱ ጋር አብሮ የተሰራ ነው። አይለቅም፣ አይረግፍም። ምንም አይነት የከለር እንትን የለውም። ግን ልብሱ ስታዩ ሼን ያደርጋል። እጅግ በጣም ነው የሚያምር። ከለሩ ጸጥ ያለ ቡኒ ለሚወድ የሆነ ከነጭ ጋር ተዋህዶ እጅግ በጣም የሚያምር ገጽታ ሰጥቶታል። እንዴት እንደሚያምር ተመልከቱት። እንዴት እንደሚያምር ሼኑ እንዴት ሲለበስ እንዴት እንደሚወጣ ልነግራችሁ አልችልም። ሼኑ ዘወር ስንል በቃ በጣም ነው የሚያምር። ጽድት ያለ ልብስ ነው። ይሄንን ትንሽ ናቸው የቀሩ፣ ለግላችሁ አድርጓቸው። እናንተ ማዘዝ ብቻ ነው የሚጠበቅባችሁ። ይሄም ጽድት ብሎ ከሚያምር ነጠላ ጋራ 13 ሺህ ብር ነው ከእናንተ የሚጠበቀው። ቶሎ የግላችሁ ማድረግ ብቻ ነው። ወደ ቀጣዩ ስንሄድ እንግዲህ ቅድም ያሳየዋችሁ ልብስ ነበረች እቺ በላይት ፒንክ ያሳየዋችሁ። እንግዲህ ይሄኛው ሁለተኛው ከለሩ ነው። ይህም ደግሞ እንዴት እንደሚያምር ተመልከቱት። ይሄ ከስር ገበር ሆኖ ሲሰራ በሚያምር ዲዛይን ሲሰራ እንዴት እንደሚያምር ነግራችሁ አልችልም። በቃ ሲሰራ ተሰርቶ ካሁን በፊት የወሰዳችሁ ሰዎች ታውቁታላችሁ። እንግዲህ ስለዚህ ልብስ መናገር እንግዲህ በጣም ነው የሚያምር። በጣም ጽድት ያለ ልብስ ነው። እናንተ ከስር እዘዙ። በጣም የምታምር ልብስ ናት። ስትለበስ ቅልል ያለች ልብስ ናት። የሚያማምር ከለር አለ። የእናንተ የከለር ምርጫችሁ የእናንተ ምርጫ ይሆናል። እኛ ግን ያሉትን እናሳያችኋለን። እንዴት እንደሚያምሩ ተመልከቷቸው። በቃ ሽፎን ነው ቢባል የማይታመኑ ከለሮች፣ የከለር አገባባቸው፣ ጸጥ አበባላቸው እንዴት እንደሚያምሩ ልነግራችሁ አልችልም። ሲለበሱ ደግሞ ቅለታቸው እንዴት ደስ እንደሚል ተመልከቱት። እነኝም ቆንጆ አድርገን ጥንቅቅ አድርገን ከሚያምር ነጠላ ጋር እናንተን ልናስውባችሁ ፊታችሁ ተገንተናል። እናንተ ከስር ኦርደር አድርጉ። ይሄ ነጠላም ቆንጆ ሆኖ ከነነጠላው ተሰርቶ 13 ሺህ ብር ነው። እንግዲህ ውድ ደንበኞቻችን ዛሬ ያሳየኋችሁ እነኝን የሚያማምሩ ቆንጆ የሆኑ ከስር የምታዩት በጣም ብዙ ሽፎን አለ። ያሉትን ከላይ የደረደርናቸውን አሳይተናችኋል። እናንተ የምትፈልጉትን አይነት ሽፎን በውስጥ መስመራችን በስልካችን ላኩልን። በቴሌግራም በዋትሳፕ መላክ ትችላላችሁ። እኛ የምትፈልጉትን አይነት ሽፎን አቅርበን ወደ እናንተ አዘጋጅተን እንልካለን። ከእናንተ የሚጠበቀው መደወል ብቻ ነው። ስለተከታተላችሁን አመሰግናለሁ።